አለይኩም ወራህመቱላሂ ወበረካቱ ውድና ውድ ተከበራችሁ ቻናል ቤተሰቦች ውድ ተመልካቾቼ እንግዲህ ዛሬ ኮተት ውስጥ ነኝ ትላላችሁ። ኮተት ውስጥ ልብስ ክፍል ነው። ኮተት መቀመጥበት ክፍል ነው። ኦ ማይ ጋድ ውሻዳ ሰው ላይክ ሼር ሰብስክራይብ ሰፖርት ተሚማ ዩቲዩብ ቻናል አብዱልከሪም ዩቲዩብ ቻናል support like share subscribe my family please so share ኢላችኋለሁ ውዶቼ ማሮቼ ፍቅሮቼ ዛሬ ኮተት ውስጥ ነኝ ያለሁት። የዛሬ ቪዲዮ የሚለው እስቲ የመዳም ቅመሞች ጥያቄ አለኝ። ጥያቄ ምንድን ነው ብትሉ ሀገር ገባለው ብላችሁ ያልተሳካላችሁ ስንቶቻችሁ ናችሁ? ከኔም ጭምር ማለት ነውና ረመዳን ሲመጣ ለአረፋ እንገባለን፣ አረፋው ሲመጣ ለረመዳን እንገባለን። አሁንም ረመዳኑ ሲፈታ ቆይላ ለእንትን ካረፋ በኋላ እንላለን። ስንቶቻችሁ ናችሁ እንደኔ ያልተሳካላችሁ? እስቲ ዱአ አድርጉልኝ እንዲሳካልኝ። ዘንድሮ ረመዳንን ሀገር ብጾም ደስ ይለኛል። ተሳክቶልኝ ማለት ነው፣ ለአላህ ፍቃድ ተሳክቶልኝ ሀገር ብጾም በጣም ደስተኛ ነኝ ማለት ነውና ህፃን አለች እዚህ ጋር ትንጫጫለች እና ዛሬ ምንድነው ዘንድሮ ተሳክቶልኝ ሀገር ላይ ብጾም በጣም ደስተኛ ነኝ። እንግዲህ እሱ ያሳካልኝ እኔ አስባለሁ። የሚያሳካው አላህ ነው። ካላህ በታች ደግሞ እኔ ነኝ ሰበብ መሆን አለብኝና ዱንያ አትሞላም። አትሞላም። ያው ናት። እኛ ስንላት ትጎላለች። እኛ ስንላት ቀዳዳ፣ እኛ ስንላት ስንት ቀዳዳ ነው የሚጠብቀንና ሀገር ያለውም ሰው እኛን አይረዳንም፣ ባልተብየውም አይረዳንም። ይሄ አባት ወንድም ምናምን ነገሮች በቃ አይረዱንም ችግሮቻችን። እና በተለይ እንደኛ ጠፍቶ የሚሰራ ሰው መቼም አይሳካለትም። ያው ይሳካል፣ በቀኑ ይሳካል። ባለው ቀን ባይሆን በቀኑ አላህ ባለው ቀን፣ አላህ በወደደው ቀን፣ አላህ በፈቀደው ቀን ይሳካልና ዱዓ ጸሎት አድርጉልኝ። ዘንድሮ ረመዳን ፈጣሪ ቢያሳካልኝ እና አላህ ቢያሳካልኝ ቂጣዬን እየበላሁኝ የሀገሬን ሾርባ የገብስ ሾርባ እየጠጣሁኝ ሀገሬን ገብቼ መጾም ነው የምፈልገው። ከልጄም ጋር እንደው አላህ ያገናኘኝ ከቤተሰቦቻቼ ከናፈቁኝ ቤተሰቦቼ ጋር አማርኛው ጠፋ ትላላችሁ። ቪዲዮ መስራት ስንተው ምናምን ይጠፋል። ለማንኛውም እና እስቲ ጸሎት አድርጎልኝ ያሳካልሽ። ዱንያ ሞልታ አትሞላም። እድሜያችን ሄደ። ያ ጀማዓተል ከይር እድሜያችን ራሱ የሄደ ነው። ወላሂ የሄደ ነው። አሁን 1000 ብር አውጥቻለሁ እና ሽንና ሄዳውን 1000 ብር አውጥቻለሁ። ብንት 1000 ብር አውጥቻለሁ እዚች ጋር ማለት ነው። እኔ ያወጣብኝ ምን እንደሆነ ታውቃለች? የሆነ ነገር ተጠቅሜ እዚህ ጋር ሽበት ወጥቶብኛል። እድሜ ሄዶ ነው እንዴ? እድሜም እኮ ይሄዳል። እድሜም እኮ ቁጭ ብሎ አይጠብቅም። ያ ጀማ እድሜም ቁጭ ብሎ አይጠብቅም። እና በእድሜያችንም እንጠቀምበት። እንውለድ ባል ካለን እንውለድ። ባል ከሌላችሁ ደግሞ አላህ ልጅ ባል፣ ጥሩ ባል፣ መልካም ባል፣ የሚያስብላችሁ ባል፣ የእናንተን ኪስ የሚጠብቅ ሳይሆን እሱ በራሱ ተብቃቅቶ ሰርቶ ነግዶ የትም ተጣጥሎ የትም ለምነው ብቻ ከየትም አምጥቶ እሱ አስተዳድራችሁ። የእሱ ኪስ ነው እንጂ የአንቺን ኪስ የሚያይ ወንድ አያጋጥምሽ። ጥሩ ባል ይግጠማችሁ። ጥሩ ባል፣ መልካም ባል፣ በቃ ባለቤቴ ተጎዳች ብሎ የሚያዝንላችሁ ባል እንደው አላህ ይስጣችሁ ማለት ነው። የአሁኑ ጊዜ ወንድ ማለት ነው ሁሉም ነገር የምታደርገው የመዳም ቅመም ነው። ቤት የምትገዛ የመዳም ቅመም ነው። የቤት ዕቃ የምትገዛ የመዳም ቅመም ነው ማለት እኛ በተለይ አሁን ስደት ያለን በቃ ማች ነገር ነው የምንወደዋ። በቃ የሚያምር ነገር ነው። ልክ የመዳም ቤት እንዲሆንልን ነው የምንፈልገው። ግን አይሆንም። ከስንት አንዱ ነው የሚሳካላት እና አልሐምዱሊላህ እንግዲህ ተብቃቅተን ለመኖር ያብቃን። በሀገራችን ባለን ነገር እንደ ሀብታም ሳይሆኑ እንደ ጎረቤት ሳይሆን እንደ ቤታችን መኖር እንችላለን። ሰውዬው ወጣ ተኝቶ ነበረ እና ሁላችሁም ዱዓ ጸሎት አድርጉልኝ። ቪዲዮውን ደግሞ እስከ መጨረሻ ይሉኝ። እኔ ደግሞ ሰዓት ነው የምፈልገው። አላህ ካለ ላይቭ ከከፈተልኝ ሀገር ገባው በሀገር ላይቭ ገባለሁ ኢንሻአላህ። የላይቭ ፕሮግራማችንን እናካሄዳለን እንላለንና ለማንኛውም ላይክ ያደርጉና አበረታቱን ያ ጀማዓተል ከይር። ቪዲዮውን ሲታው እስከ መጨረሻ ይው። ለምን እኛ ሰዓት ፈላጊዎች አሁን ሰዓት አስፈልገናል። ሞኔም የሆነ ደግሞ ሞኔያችንን እዩልን። እንትናችንን ሳትሰብሩ ማስታወቂያ ሳትሰብሩ ሞኔውን እዩልን ማለት ነው።
እኔ አሁን ቢዘጋብኝም አለኝ እንግዲህ እስከሚሄድ የሆነ ትንሽ የተወሰነች ዶላር ውስጥ አለች። እስከሚዘጋብኝ ራሱ ያችን ዶላር ባወጣት አላስብም። እና ተሚማ ዩቱብ ይላል። ያኛው ደግሞ አዲሱ ደግሞ ተሚማ ዩቱብ ቁጥር 2 ይላል። እና ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን እላችኋለሁ። እችን ቪዲዮ እስከ መጨረሻ አዳምጧት። ዱአ አርጉልኝ፣ ጸሎት አርጉልኝ። በየእምነታችሁ ያሳካልሽ 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 እያላችሁ ዱአ አድርጉልኝ። ዱንያ አትሞላም። ብንለፋም በቃ ደከመኝ። እኔ በተለይ ወላሂ በጣም ነው ደከመኝ። በጣም ደክሞኛል። ብስጭት አልችልም ወላሂ። አንዳንዴ ብስጭቱ የዚህ ቤት ልጆች ናቸው ሽበት እንዲያወጣብኝ ያደረገው። በጣም እበሳጫለሁ እኔ እና በጣም እበሳጫለሁ። ዱአ አድርጉልኝና ዘንድሮ ረመዳን በሀገር እንድጾም አላህ ይወፍቀኝ። ከባድ ነው። ካልተሳካም ደግሞ ያው ረመዳን ከተፈታ በኋላ ረመዳን ያው 1 ወር ከ15 ቀን ምናምን እያሉ ነው ያሉት። ብቻ ላይ ያሳካልን ሁሉንም ነገር። ዱአና ጸሎት አድርጉ። ይሄ ይመስላል የዛሬ ቪዲዮ። ስንቶቻችሁ ናችሁ ያልተሳካላችሁ የምለው ነው ርዕሴ ማለት ነው። እንዲሳካላችሁ ደግሞ ሰበብ ሁኑ ማለት ነው። ከኔም ጭምር ሰበብ ሁኑ እላችኋለሁ። በጣም ወዳችኋለሁ፣ አከብራችኋለሁ። ፋሚሊዎቼ ላይክ፣ ሼር፣ ሰብስክራይብ እና ሰፖርት እያደረጋችሁ ሼርም አድርጉ። አይከፈልበትም። ቅንነት ለራስ መልካምነት ለራስ ነው እላችኋለሁ። እኔ ሳይላችሁ የጀማ አዳዲስ ግሩፖች ያው ጽሁፌም ብዙም ደስ ባይላችሁ ርዕሴ ማለት ነው። በነገራችን ላይ ማለት ነው እኔ በድፍረት ነው እንጂ የምሰራው እኔ የዩቲዩብ እውቀት ኖረኝ አይደለም። በድፍረት በቃ ጨልም ብዬ በድፍረት እየሰራሁት ነው። አልሐምዱሊላህ። ግብም ደግሞ አድርሼ ነበረ። ያው በራሴ ጥፋት 2 ስትራክ ማጥብኝ በዛኛው ቻናሌ። አላህ ያውቃል። አላህ ለኔ ካለው አይዘጋም። እሱም ይሄ መስላ 7 ደቂቃ ናት። እሷንም እስከ መጨረሻ እዩ ማለት ነው። ጀማ አሰላሙ አለይኩም ወራህመቱላሂ ወበረካቱ።